መቼም ዘንድሮ ሲኦል ሰተት ብዬ የምገባው በገዛ ስልኬ ነው። አዎ በገዛ ስልኬ ነው መቼም ሰተት ብዬ ሲኦል የምገባው። እኔ የምለው አባታችን ምን አሉ? አረብ ሀገር 12 ዓመት አይደለም 12 ቀን ተቀምጦ የመጣ ሰው ያሟል ነው ነገርየው። እንዴት አይመመን አባታችን? ስራው እኮ ነው የኔ አባት፣ ስራው ምግቡ ማብሰሉ፣ የህፃናቶቹ ጩኸት፣ የአረብ ልጅ ጩኸት፣ የነሱ የአላርም ጩኸት፣ ስንት ነገር መስተሎት የሚጮህብን የስራው ጩኸት። ልብሱ እዚህ ጋር ይተኮሳል፣ ይታጠባል። ምግቡ 24 ሰዓት ነው የሚበሉት። አዎ 24 ሰዓት ነው የሚያመነዥጉት። እንዴት አይመመን? አረብ ሀገር የቀመሰ ሰው ነው የሚያውቀው። አንድ ቀን እንኳን ያጠሽሻል የአረብ ሀገር ሰው ማለት ነው። እና አረብ ሀገር የምንኖር እኛ ነን የምናውቀው ህመሙን። እና ግድ የለም ይሁን እስኪ ሰተንም ተሰድበንም ይሁን ማናየበት። አይ ቡና የቀዘቀዘ ከእናንተ ጋር ተስል። አንቺ ደግሞ ማለት ነው አንቺ ደግሞ ቆይ እስኪ አንዴ ፉት ልበል። አሳይ ሹሃዳ እኔ የምለው አንቺ ደግሞ ትንሿ ተብዬ ማለት ነው ምንድነው እንደዚህ የሚያደርግ? ምንድነው እዚህ ቀደም የሚያደርግሽ? እንደው ጭንሽ ውስጥ ገብቶ ነበር ቆጣት ተማረክ እንደው አዛኝ እንደው አጉላ አባትሽ አዛኝ ነው የምትመስዩ። መጀመሪያ እምነት ማለት መኖር ነው። መኖር ኖረሽ አሳዩ እምነትሽን። እንደው ነጠላ በለበሰ እንደው በተሹሞ ነው ምን አይደለም አንቺ እንደው እንዴት አንጀቴን ቅጥል እንዳደረገው ቅድም ጥፍ እንደው ስርዓት ያዥ አንቺ ሹሃዳ ደሄ መቼ የሚችል አንድ ቀን እቺ ወተሽ አሁን እንዲሙት ሞግቻ ተተሽ በሆነ ጊዜ ላይ ጠቅማሻለች፣ በሆነ ጊዜ ላይ ገበናሽን ሸፍናሻለች። አሁን እኮ ልጅቷ እያለች ያለችው እንትኔን ስጡኝ ነው የሚገባኝን ሀቄን ስጡኝ ነው እንጂ እኮ ኃጢአቴን አውሩልኝ አላለች። የሚችል ኃጢአቷን እኮ ነው ያወራችሁት እንዴ? እንደ አባት ያው ሃይማኖት አባት እንደዚህ በዚህ ልክ አባት ልጁን ገበናውን ያወጣል አባቴ። እኔ አልናገርም ብያለሁ እኮ ተናግሬያለሁ። ዘንድሮ በገዛ ስልኬ ነው የምቀሰፈው፣ በገዛ ስልኬ ነው ሲኦል በቃ ክፍት ብሎ የሚጠብቀኝ በዚሁ በስልኬ። ሹሃዳ እንዳንናገር እያየን ነው እየሰማን ነው። አንናገርም እንዳንን አንችል አይደረግም አባታችን። ከእንደገና ደግሞ እኛንም የተናገሩት ነገር አግባብ አይደለም እንዴ? ስንሰጥ ብቻ ጩሃንን ስንሰጥ በሽተኞች አይደለንም። ሳንሰጥና ወይ ደግሞ መብታችንን ስንጠይቅ በሽተኞች ነን። ያማቸዋል። አይ እንደው እሱ የሰማይ አምላክ እሱ ይፍረድ። እንደው እውነት አንዳንዴ ሳስበው እንደው ጋይስ እንደው ከጤናችን አልሆነን ከብራችን አልሆነን ከስራችን እንደው ከምንም ያልሆነን ሰዎች አይ ሹሃዳ አንቺ ተብዬዋ ግን ስነ ስርዓትሽን ያጂ ረጋ በይ አንቺ ቀዝቀዝ በይ። ልጅቷ ሀቄን ነው ስጡኝ ያለችው። እናንተ ኃጢአቷን ነው እዚህ ጋር ያወራችሁት እንዴ? ኃጢአት ልታወሩ ነው ሀቃችሁን ልታወሩ ነው የመጣችሁት? ሹሃዳ አባባ ምን ሆነው ነው እንዴ?